ጡት መኖሩ መታሰቢያ ነው ሊባል ካልተቻለ በስተቀር የዚህ ሐውልት ዋናው መልእክት በእነ ተስፋዬ ገብረአብ ተጽፎ ተዘጋጅቶ የነበረው የቡርቃ ዝምታ መጽሐፍ መቀስቀሻ ስልት የሻዕቢያ ስውር ደባ ነው። ይህን የኢትዮጵያ መንግስት በማወቅም ይሁን ባለማወቅ ዝም ብሎ አይቶት እዚህ ላይ ከደረሰ የዘራውን ማጨዱ የማይቀር ነው። ልብ ይሰብራል። ይሄ ለምን ተሰራ አይደለም ከተሰራ በኋላ ለምን የናዚ ሐውልት ሌላ ሀገር እስራኤሎቹ ላይ ለምን አልተተከለም? ታዲያ ምንድን ነው የሚያመጣው? ትውልዱ እያየ ወደፊትም ጡት ተቆርጠናል እያለ እያብላላ በበቀል ላይ በቀል እንዲኖር ነው። ክቡር አምባሳደር፣ ቤንሻንጉል ጉሙዝ ላይ የአማራ ተወላጆች አልተባረሩም? አርባ ጉጉ ላይ ያ እልቂት አልተፈጸመም? ዛሬ ይሄ መደረጉ መርዝ መትከል አይሆንም? በቁማችሁ እያላችሁ ይሄን እያያችሁ ዝም ማለታችሁ ለህሊናችን ታማኝ እንድንሆን ያደርገናል። በእውነት ክቡር አምባሳደር ልቤ ተሰብሯል። የኢትዮጵያ መንግስት የሚያደርገውን እንቅስቃሴ ከልቤ ደግፍ ያለው የግንባር ስጋ ሆኜ ሞግቻለሁ። በእንደዚህ አይነቱ ሁኔታ ግን ይሄ የትም ሊያደርሰን አይችልም። ያልተፈጠረ ነገር ነው የምታወሩት። ያልተፈጠረ እኔ ራሴ አፍራለሁ በእውነት እንደዚህ አይነት ጥያቄ ለአምባሳደሩ በምጠይቅበት ጊዜ ውሸቱ ይታወቅ ብዬ ነው እንጂ በእውነት እና ይሄ ነገር እንዳልተፈጠረ ግልጽ ነው። እና በመጀመሪያ ደረጃ ክቡር አምባሳደር ዲና እንደ ሁሉም እጅግ አመሰግናለሁኝ። ያሉት መልስ በጣም ግልጽ ነው። ኢትዮጵያ መንግስት ቃል አቀባይ የለም እያለን አይደለም የሚል ካለ ያን ነገር በተግባር ማቅረብ ነው ውጭ ጉዳይ። ያን ነገር ዝም ብሎ በወሬ ሳይሆን በግንባር አጣርቶ ለውጭ ጉዳይ መስሪያ ቤታችን ማቅረብ ትልቁ ነገር አሁን መልስ ይሄ ትልቁ መልስ ይሄ ነው ለኔ። በጣም አመሰግናለሁ። በነገራችን ላይ ሁለቱም ወንድሞች ያነሷቸው ኮንሰርኖች በትክክል ናቸው። በጣም ሰው በርቀት ሲኖር ከሀገሩ ርቆ ሲኖር የተለያዩ ተበዶ ያልሆኑ ትክክለኛ ያልሆኑ ሀሰት የሆኑ መረጃዎች እየተሰራጩ ህልናን ረብበት ሁኔታ ይኖራል። ያው በተረቱም እንደሚባለው ጦር ተፈታ ወሬ ፈታ የሚል ነው እና ይሄ እውነት ነው። ውሰት ሲበዳበር እናንተ ሁሉ እንዳላችሁ እውነት ይሆናል። ስለዚህ በተቻለ መጠን እውነቱን በየጊዜው ቀርቦ በየጊዜው ማስረዳት፣ በየጊዜው መግለጽ፣ የሆነን ደግሞ እንደሆነ መቀበል አካሄድ ትክክል ነው። ይሄ ነው መሆን ያለበት። ይህንን ዲያስፖራ አካባቢ በስፋት መስራት የግድ ነው እና የእንደቶችን ተልቆ ይሄ ነው። በእርግጥ በእኛ ደረጃ ያለናል በጥረት ካለ ሶሻል ሚዲያዎች አካባቢ መንግስትን በመንግስት መረጃውን በሶሻል ሚዲያ ተጠቅሞ ማስፋቱ ነገር እጥረት እንዳለበት እንገምታል። ያ አካባቢ የተወሰነ ሰው ብቻ ተተዋበት ሁኔታ ነው ያለው። ያንንም ከዚህ በኋላ የማስተካከሉ ስራ የሚሰራበት አቅጣጫ ይኖራል። ሶሻል ሚዲያዎችን እንዴት የማለት ምክንያቱም ዘመኑ የፈቀደው ቴክኖሎጂ ነው። ዘመኑ የሚፈልገው ቴክኖሎጂ ነው። ፈጣን ነው። በደንብ ደራሽ ነው። ይህም ብዙ ሰው ነው ደግሞ ከዛ አካባቢ መረጃ የሚያገኘው። በዚህ ደረጃ ከሜይንስትሪም ሚዲያዎች መጣ ብለን ሶሻል ሚዲያዎች አካባቢ ጠንክረን መንቀሳቀስ እንዳለብን እምነት አለ። ይህ ምንድን ነው? መረጃን በትክክል ለህብረተሰባችን መመስጠት ነው። መረጃ በኢንፎርሜሽን ፓወር ነው። እዛ እንደምትሉት መረጃ ኃይል ነው፣ ጉልበት ነው፣ አቅም ነው። እንደ መንግስት መጠን እንዲተላለፍ አለበት ወይም የመግለጽ ነገር ግን በተቻለ መጠን አሁን በሀገር ደረጃ ያለው አጀንዳ ቅድም እንዳልኩት ሁሌም ልማት ነው፣ ጸረ ድህነት ትግል ነው፣ ድህነትን ለማሸነፍ የሚደረግ ርብርብ ነው። አብዛኞቹ መረጃዎቻችን ወደች የሚሰራጩት በቴሌቪዥን፣ በሬዲዮ፣ በሌሎች ድረገጾች ምናልባት የተወሰኑ ዌብሳይቶች ካሉ በመንግስት ደረጃ የተወሰኑ ኤምባሲዎችም እንደዚህ ዌብሳይቶች አሏቸው። የልማት ዜናዎች ናቸው በብዛት ከኛ የሚያገኙት ተገቢም ስለሆነ በሚል ነው። ነገር ግን ሌሎችን ጉዳዮች በልማት መንገድ ላይ እንቅፋት ሆነው ሊቆሙ ስለሚችሉ
ይችላሉ ወገኖቻችን የማድረሱን ነገር ጠንክረን መሄድ አለብን የሚለውን ነገር እንደ አብይ ሀሳብ አድርጌ ወስዳለሁ። በዚህ ደረጃ እናንተ ሚና ትልቅ ነው። ቺፕ ችግር ራሳ ቀላል አይደለችም። እንደዚህ አይነት በዚህ ቦታ ያሉትን ፓንቶኮች፣ በዚህ ቦታ ያሉትን ዌብሳይቶች፣ በዚህ ቦታ ያሉትን ቲዩተሪያል፣ ፌስቡክ ከእነዚህ የመሳሰሉትን ነገሮች መጠቀም ስራዎችን የመስራት ነገር እንድትሄድበት የሚገባ ነገር ነው። መረጃ ባንበር የሚባል አይደለም። ብዙ ጊዜ እንደሆነ የሚወሰደው ቀድሞ ከማሰጠው ነገር ማስላት የሚለው እና ይህም እያየን ነው። ከዚህ ከጉዳት አንጻር የልማት ዜናዎች፣ የእድገት ዜናዎች፣ የዴሞክራሲ ስርዓት ዜናዎች፣ መልካም አስተዳደር ዜናዎችን ማስከተል ስራ ነው ያለው። መልካም አስተዳደር በእኛ ዴፊኒሽን ዴሞክራሲ ነጻነት ከመኖር ነጻነት ጋር ነው። በደርግ መቆራኘት አለበት። ከመጠለያ ከምግብ ጋር በደርግ መቆራኘት አለበት። ስራ ጋር በደርግ መቆራኘት አለበት። ከልማት ጋር በደርግ መቆራኘት አለበት። ያለላሁት ወደ ባዶ መሆን ያለውን በምንድ መጠና ያለውን የዴሞክራሲ መብት አለው፣ የመናገር ነጻነት አለው የሚለው ነገር አከራካሪ እነዚህ ተራራራሽ አንዱ አንዱ የሚነብበት ነገር ነው። መሳንት ያስፈልጋል፣ የመናገር መብት ያስፈልጋል፣ ዴሞክራሲ ያስፈልጋል። እነዚህ ከሁሉም ጋር ከህይወት ጋር ከኢኮኖሚ ጋር መያዝ አለባቸው። ኢኮኖሚ ነጻነቱ ነው ትኩረት ሊሰጠው የሚገባው። ማህበራዊ ነጻነት ትኩረት ሊሰጠው ይገባል። አንዳንዱ በሚመጡ አንዳንዱ የሚወርድ ተራራሽ አድርገን ነው እያያዝ ነው የምንሄደው። ስለዚህ እነዚህ ተመጣጣኝ ተራራሽ የሆኑ ነገሮችን አንዱን ከአንዱ መጥለን አንዱ ከሌለ አንዱ ካለ ሌላ አለ የሚል ሂሳብ ሊያዝ አይገባም። ስለዚህ እዚያ ደርቆ ኦልሬዲ ተገልጿል። በስርዓቱ ምንድን ነው የሚለው ዴሞክራሲ የህልውናችን መሰረት ነው። ዴሞክራሲያዊ ስርዓት ካልገነባን እንደ ሀገር መኖር አንችልም፣ መግዛት አንችልም። መልካም አስተዳደር ከሌለ እንደ ሀገር መግዛት መኖር አንችልም። ልማት ከሌለ ይህም ልማት ደግሞ ቋጥታ ተደርጎ ነው አብዛኛው ህዝብ የሚጠቀምበት ልማት ሌሎችን የበለበትበት አይደለም። አብዛኛው ህዝብ የሚጠቀምበት ልማት ከሌለ ህልውናችን ችግር ላይ ወድቃል። ዞሮ ዞሮ የሚል ሂሳብ ተይዞ ነው እየተሰራ ያለው። ስለዚህ ይሄ በደንብ ትኩረት የተሰጠው ጉዳይ ነው። በእርግጥ መረጃ የማድረስ ነገር ላይ ያለን ክፍተት ይኖራል። ይሄ በቴክኖሎጂ ምክንያት ተሰልችም በእርግጥ ሌላው ነገር የእንደሶች እንደተመቻ የእንደሶች የጉዳይ እንደሶች ያሉት ጉዳይ ስራ ጉዳይ አንዱ ትልቅ ተልኳቸው ስራውን ሰዓት ማታ መድረስ አለባቸው። ዎች ተቀምጠው አይደለም በኢትዮጵያ ስራውን መድረስ አለባቸው። ወደ ሌላ ስራው መሄድ አለባቸው። መንበሩ መሄድ አለባቸው። ከሱ ማህበራዊ ኑሮ መካፈል አለባቸው። ከኢኮኖሚያዊ ኑሮ ጋር መካፈል አለባቸው። ከማህበራቶች ጋር መገናኘት አለባቸው። ከግለሰቦች መገናኘት አለባቸው። የምንሰራ ደግሞ በደጋፊ ስለሆነ ተቃዋሚ ስለሆነ እያስከፍለን አይደለም። እየተመለስ ነው፣ በሌሎች ነው፣ በሚሊታል ነው መንግስት አቅጣጫ ያስቀምጠውና እነዚህ ግንበቶች ያሰማራቸው። እነዚህ ግንበቶችን በዚህ ደረጃ መስራት እንዳለባቸው ረዶች ሰጣቸዋል። በሚሊዮን ደግሞ ይገመገማል። በቤታችሁ እነሱ እንደዚህ እንዲያደርጉ ውስጥ የመለሲ በዛፍቆች ብላችሁ ሳተፉት ወደ ሰው ሂዱ ነው፣ ወደ ህብረተሰቡ ሂዱ፣ ወደ ሰውን አግኙት፣ አብረው የሚል ሰው እና ብዙ አይደና ዲፕሎማሲያችን በድሮ ዲፕሎማሲ የተላቀቀና ለብቻ ዲፕሎማሲ ቁንጫብሎ በእንዶች በውጭ ብቻ የሚሰራ ሳይሆን እንደብቻ ሌሎቻችን የእናንተ አይነት ሌላ አይነት ማለት ነው። በዲፕሎማሲ አካባቢ ነው ናቱ ዲፕሎማት ነው። ዋንኛ ስብስቦች ዋንኛ ሚዲያዎች በውጭ ያሉ ኢትዮጵያ ረሻንዶች ኢትዮጵያዊነት ያሳውቃሉ። የመጣ ግንባታ አመቺ ሁኔታ ይፈጥራሉ። ኢትዮጵያን ባህል ያሰራጫሉ፣ ያሳፋሉ የሚል ሂሳብ እንዳለው በጣም በሰፊ ነው ያለ ነው። ውጭ ያሉ በርካታ ኢትዮጵያኖች አሉ።
ከፍተኛ ትምህርት ያላቸው አሉ፣ ከፍተኛ ሀብት ያላቸውም ይኖራል። አደጉ ብሎ ገምታለሁ። እውቀት ያላቸው፣ ስልጠት ያላቸው፣ ቴሌቪዥን ያላቸው አሉ። እነዚህ ኢትዮጵያኖች በሙሉ ለኢትዮጵያ ልማት መልክምና አስፈላጊ ናቸው የሚል ነገር ያለው ስለሆነም ነው ዲያስፖራ ኮሚቴ ገርበን በየጊዜው የዲያስፖራ ካምፓንክ ዜጎች በደረጃ ከፍተኛ ደረጃ ተከፍቶ ከዚህ ምክንያት ጀምሮ የዲያስፖራ ኮሚቴ ከፍቶ እየተንቀሳቀሱ ያሉት እዛ ደረጃ ስራዎች የሚሰሩ የሚፈለገው ዲያስፖራው አካባቢያችን ነው፣ ወገናችን ነው። የኢትዮጵያ ልማቶች አንድ ቁልፍ ተዋናይ ነው፣ አንድ ቁልፍ ኃይል ነው። ዳግም ሀገሩ ናት፣ ኢትዮጵያ ሀገሩ ናት። ስለዚህ ቴክኖሎጂ ሽግግርን ይጠቅማል፣ ምርቱን ለማስፋፋት ያግዛል። የውጭ ፋይናንስ ካስፈለገ እንዲገኝ ይጠቅማል። በኢትዮጵያ ግንባታ ሀገር ይረዳል። እያምን ነው የምናስበው እና አሰራራችን በዚህ ደረጃ ነው። ደረጃ ደረጃ አላደረግም በፍርጅ ደረጃ አላደረግም ግን በፍላጎታችን ችል ተንከራርተን ልንደርስባቸው የሚገቡ ትላልቅ ስራዎች ናቸው ሀገር ያሉት። አንዳንዶቹ በአንድ ሰው ስለማንበት ልክ አችሉትም ይላሉ። ለተለወጣት ብትሉ ከሳነው ብዙ ዘርዘውቃቸውን አችሉም ነበር ከወንዶች ይችሎ ነበሩ። አሁን ግን በምንችል ካዩ በኋላ ሁለም የበረታችን ና በረታችን በሬዶ ተዋሰጥረት ነበ በረሰቱ ገፋንበት እና ይቻለው እንደሚቻል ለማሳየት እዛችን አይን እንዲከፍት ማለት እዛችን ከበረዛትነት ከኋላቀርነት ከዘላለም ተበታችነት እንዲወጣ ለማድረግ ማለት ሌሎች ትላልቅ ፕሮጀክቶች አሉ። የማብራዲት ፕሮጀክቶች አሉ፣ የመንገድ ስራዎች አሉ፣ የታብቃዎች አሉ፣ ትላልቅ ነገሮች አሉ። ምናልባት እኮ ከተሳካልን በአጭር ጊዜ ውስጥ ማዕከላዊ ማዕከልኛ ገቢ ያላቸው ከሚባሉት እንደ ህንድ ጋር ከመሳሰሉት ሀገሮች ጋር አካባቢ የሚጠቀሙ ያሉ ነው እየተሰራ ያለ። ይሄ ቆመን ሳይሆን ወደ ላይ ተንቀሳቅሰው የማንቀን በሚዘለን የምንደርስበት ነው። በዚህ ሂሳብ ነው ሀገር ስራዎች እየተሰራ ያሉትና ይህንን ዲያስፖራ ለማድረግ በስራዊ ነገር እንዲያገኝ ማድረግ በጣም ከልብ እናመሰግናለን። ክቡር ኢዛና ያዘው ማይኩን ኢዛና። እሺ ክቡር አምባሳደር በጣም እናመሰግናለን። ጥያቄዎች በደንብ ተመልሰዋል። ሌላ ጊዜ እንግዲህ አንዳንድ ችግሮች ካሉ እንጠይቀውታለን። የሚያስተላልፉት መልእክት ካለ ማይኩን ለእርስዎ ለቃለሁ። አመሰግናለሁ። አሁን ይቀጥሉ። የጠየቁት ጥያቄዎች በርካቶቹ አስተማሪዎች ናቸው። ሌሎችም ውይይቱን ለማድረግ ስለሆኑ በጣም ጠቃሚዎች ናቸው። ሁሉም ጥያቄዎች ሁሉም አስተያየቶች በእርግጥ ተገቢ ናቸው። ምክንያቱም አንድ በማወቅ የሚነሱ ነገሮች አሉ፣ አንዳንዶቹ በመረጃ ካለማወቅ የሚነሱ አሉ። ይሄ ያስተምረናል፣ ወደፊት ይወስደናል፣ አብረን እንድንጓዝ ያደርጋል። ማንኛውም ጊዜ ማንኛውም ሰዓት እናንተ ጋር ለመቅረብ ዝግጁ ነን። ይሄ ያናቸውትም ሀሳብ ተቀጥለበት እናደርጋለን። ስለዚህ አብረን እንጨምትና ሀገራችንን ሰላም አድርግልን፣ እናንተንም ሰላም አድርጋችሁ